ጀግናው አትሌት ገለቴ ቡርቃ ትናንት በሰይፉ ሾው ላይ ቀርባ ባለቤቷ የፈጸመባትን በደል ስትናገር ለሰማ ሰው በርግጥ ኢትዮጵያ ውስጥ ህግ አለ ፍትህ አለ ብሎ እንዲጠይቅ የሚያስገድድ ነው። ትራንስፖርት ላይ ነው የተገናኘነው የላዳ ሹፌር ነው እዚህ ቦታ ላይ ነው የተገናኘነው በሰላም በቃ አድርሶኝ ይመልሰኝና በገንዘብ ከፍላለሁ አንድም ቀን ማስቀርጭበት አላቅም እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል ከዛ የተለያየ ነገር አለኝ እሺ በቃ እሺ አልኩት ከዛ 2000 ተጋባል መንግስት የሸለማትን ጨምሮ በላቧ በጥረቷ ካገኛቻቸው ከሰራቻቸው 11 ቤቶች ውስጥ 10 ይሽጦባታል እንደተናገረችው ሚዲያው ላይ ከ5 መኪና ውስጥ 4 ይሽጦባታል ላለፉት አመታት በፍርድ ቤት ፍትህ አገኛለሁ ብላ ተንከራታለች ምንም አይነት መፍትሄ ልታገኝ አልቻለችም በጣም የሚገርም ነገር ነው የሆነባት እዚህ ላይ መለስ ዜናዊ በደራርቱ የትዳር ውዝግብ ውስጥ ገብተው ያሳለፉትን ፍርድ ማስታወስ ሳይሻል አይቀር አው ደራርቱ ሁሉ የመለስ ዜናዊ የቀብር ስነ ስርዓት ላይ ለኢቲቪ የተናገረችውን የአውራምባው ዳዊት አስታውሶታል ባለቤቷ ጋር ተመሳሳይ ችግር ውስጥ ገብታ የነበረችው አትሌት ደራርቱ ሁሉ ከቀድሞ ባሏ የፍቺ ውዝግብ ጋር ተያይዞ የቀድሞ ባሏ ንብረቷን በሙሉ ወስዶ ባዷን አስቀራት ደራርቱም ችግር ላይ ወደቀች ደራርቱም ሶቷን አምቃ ከባሏ ጋር መሟገቷን ቀጠለች መለስ ዜናዊም ስለ ጉዳዩ ሰምተው ነበርና ደወሉላት መለስ ነኝ ቢሮ ድረስ ፈልግሻለሁ አሁን ነው ያሏት ቢሮ እንደደረሰችም የገጠማትን ችግር በዝርዝር እንድትነግራቸው ጠይቋት በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፍሯት ከመናገር ተቆጠበች ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰሙና ነፃ ሆና ዝርዝሩን እንድታስረዳቸው ደግመው ጠይቋት የሰሙትን ሁሉ በዝርዝር ደገመችላቸው ከዛም ለደራርቱ ባል ተደወለ መለስ ነኝ ጠቅላይ ሚኒስትር መለስ ዜናዊ ባሏ በድንጋጤ ስልኩን ጣለ ስልኩ በድጋሚ ተደወለ መለስ ነኝ ተረጋጋ ከደራርቱ ጋር ስለገባችሁበት ውዝግብ እንድንነጋገር ፈልጌ ነው በሰላም ተወያይታችሁ ብትፈቱት ይሻላል ዞሮ ዞሮ በፍርድ ቤትም 50-50 ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው ቢሮና እፈልግሃለሁ እንዴት መምጣት እንዳለብህም ሰው ልክልሃለሁ የደራርቱ ባል እዛው ፈራ ተባ እያለ ኧረ ሁሉንም ትወሰደው አሁኑኑ መልስላታለሁ እኔ እኮ ተናድጄ ስለተጣላን ነው እንጂ እንደዛ ያደረኩት እያለ ሲናገር መለስ ዜናዊ ያቋረጡት አይ ሙሉማ አይሆንም ግማሹ ላንተም ይገባሃል ግማሹን ግን መልስላት ያላንተ ድጋፍ ውጤት አይመጣም ነበር ለማንኛውም ቢሮናና እንዋይበታለን ተባለ ይህን ተከትሎ ትራደሽ ደራርቱ ሁሉ ይህን ተከትሎ ያለ አንዲት መኪና በስተቀር ሁሉንም ንብረቴን መለሰልኝ በማለት መለስ ዜናዊን ማመስገኗ ይታወሳል የገለቴ ቡርቃ ባለቤት ከላዳ ታክሲ ሾፌርነት ተነስቶ ይህን ሁሉ ሲወስድ ቢያንስ ግማሹ ለብሷ ይገባታል ብሎ ማሰብ ማንን ገደለ ህግ በጉልበተኞችና በጉበኞች እግር ስር ስትወድቅ ፍትህ በአደባባይ ሳይት ተረጋግጣለች የአደባባይ ፍርድ እየሰጠው አይደለም የአትሌት ገለቴ ጉዳይ ግን በገለልተኛ የፍትህ አካላት ሊታይ ይገባል ወይም ኬዙን የያዙት ዳኞች ሊለወጡ ይገባል በታጠረ መስመርና በተጻፈ ቀለም ብቻ ፍርድ ማሳለፍ ዳኝነት አይደለም አንድ ዳኛ ከትምህርቱ ባሻገር ሊና የተባለውን ትልቁን ዳኛ ካልተጠቀመ ከተራ እንጨት መሰንጠቂያ ማሽን አይለይም ፍትህ ለጀግናው አትሌት ለገለቴ ቡርቃ ይህ በእንዲህ እንዳለ ጉዳዩን አስመልክቶ የኢትዮጵያ አትሌቲክስ ፌደሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ቡርቃ አደባባይ ወጣ ጉዳቷን ተናገረች እንጂ ሌሎች ተመሳሳይ በደል የደረሰባቸው ብዙ አትሌቶች አሉ ሲል ተናግረዋል ፌደሬሽኑ ያለፉት 3 ወራት ይህንን ለመከላከል የሚያስችሉ ስራዎችን ስንሰራ ነበር አሁን ላይ አትሌቶችን ከአደጋ የሚከላከል ኢንስቲትዩት ከባህልና ስፖርት ሚኒስቴር ጋር በመሆን አቋቁመናል ሲልም ፕሬዝዳንቱ ተናግረዋል ብዙ የተጎዱ አትሌቶች አሉ ብዙ ገለቴዎች አሉ በወንዶችም አትሌቶች ላይ ጭምር ነው አደጋው ያለው ይህንኑ ለማስቀረት እየሰራን ነው ብለዋል እኛ እንደ ፌደሬሽን ከገለቴ ጎን መቆማችን ለማሳወቅ እንወዳለን ያለው አትሌት ስለሺ ስህን ለሌሎች አትሌቶችም ከጎናቸው እንዳለን የኢትዮጵያ ሕዝብ ይወቅልን ብለዋል ፌደሬሽኑ ዛሬ በሰጠው መግለጫ ላይ ከተገኙት አመራሮች መካከል አንዷ የሆነችው አትሌት መሰረት ደፋርም አትሌት ገለቴ ቡርቃ ከመጀመሪያው አንስቶ የገጠማት ችግር ተነግሮ የሚያልቅ አይደለም ብላለች ለሀገሯ ያህል ዋጋ የከፈለችው አትሌት ከ2010 ዓ.ም ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ለማንከራተቷ በቅርበት አውቃለሁ ያለችው የኢትዮጵያ አትሌቲክስ ፌደሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ህግ ለዚህች ሀገር ባለውለታ ትክክለኛውን ፍትህ እንዲሰጣት እጠይቃለሁ ብላለች መንግስትም ለጉዳዩ ትኩረት እንዲሰጠው የኦሎምፒክ ሻምፒዮኗ መሰረት ደፋር አሳስባለች